በህጋዊ መንገድ ግብራችሁን መቀነስ ትችላላችሁ። ይህንን አብዛኛው ነጋዴ ስለሚፈራ አይነግራችሁም። እኔ ግን በጣም ብዙ አይነት መንገዶችና በጣም ብዙ አይነት ችግሮች ስላየው ነው እዚህ መጥቼ የምነግራችሁ። እናም ደግሞ የማውቀውን ነገር በማካፈል ምንም የምከስረው ነገር የለም። ለዛም ነው የማካፍላችሁ። ስለዚህ ይህ ቪዲዮ ከደረሳችሁ በእርግጠኝነት እናንተ በጣም የቪዲዮ ይጠቅማችኋል። ማለትም ንግድ ላይ እየሰራችሁ ብዙ አይነት ወጪዎችን እያወጣችሁ ነገር ግን በህጋዊ መንገድ እንዴት መቀነስ እችላለሁ፣ ከታክስ ጋር ከግብር ጋር በተገናኘ ምን አይነት መንገዶችን መሄድ አለብኝ ብላችሁ እያሰባችሁ ስለሆነ በእርግጠኝነት ህይወታችሁ ላይ ትልቅ ለውጥ ያመጣላችኋል። ብዙ ገንዘብም ስለማስተርፋችሁ ይህ ቪዲዮ ብቻ ብዙ ገንዘቦችን ታገኙበታላችሁ ማለት ነው። እንደ ስጦታ ቁጠሩት። ባጭሩ ምን እንደምታወጡ ምን ማድረግ እንዳለባችሁ እስከ መጨረሻ ስትከታተሉ ነው የምታገኙት። ምናልባት 10 ሊሆኑ ይችላሉ ወይ 8ቱን ነግራችኋለሁ። ነገር ግን ግብራችሁን እንድትቀንሱ ይረዳችኋል። ምንም እንደሌላው እንትን የምንለው ነገር የለም። ቀጥታ ወደ ፖይንቱ እንገባለን። ተጋበዙልኝ። በመጀመሪያ ፕሪ ኦፕሬሽን የሚባላል ቅድመ ወጪዎች የሚባሉ አለ። አብዛኛው ጊዜ ቅድመ ወጪዎቻችን ላይ ብዙ አናስብበትም። ማለትም ማሽነሪ እንገዛለን፣ ምንም እናደርጋለን። ከዛ በግል ቲናችን እናስቆርጣለን፣ ወይም ደግሞ በሌላ ሰው ደረሰኝ እናስቆርጣለን፣ ወይም ደግሞ እነሱ ዝም ብለው ቆርጦ ይሰጧቸዋል። በዚህ በሚሆንበት ጊዜ በድርጅታችሁ ካልሆነና ፒኤልሲ ነው እንበልና በድርጅታችሁ ካልተቆረጠ ምንም አይነት ነገር አይያዝላችሁም። ስለዚህ ምንድነው ማድረግ ያለባችሁ? ያ ሁሉ ገንዘቦችን ያው ትከስራላችሁ ማለት ነው። ስለዚህ እንደ ኤክስፔንስ እንዲቆጠርላችሁ እንደ ወጪ እንዲቆጠርላችሁ የምትፈልጉ አይነት ነጋዴዎች ከሆናችሁ ማድረግ ያለባችሁ በደረሰኝ እንዲቆረጥ ነው። ስለዚህ ንግድ በምትጀምሩበት ጊዜ ደግሞ ምንም አይነት ነገር ፍቃድ ምንም የላችሁም። ስለዚህ የምታደርጉት ነገር አንደኛ አትገዙም ነው። ሁለተኛ ደግሞ የሚቀነስላችሁ ፖርሽን አለ። ለምሳሌ ኪራይ ከሆነ ይጠብቋችኋል ማለት ነው። የ2 ወር የ3 ወር አንድ ላይ ያደርጉላችሁና በድርጅቱ ያደርጉላችኋል ማለት ነው። ስለዚህ ፕሮሰሱን በምትሄዱበት ጊዜ ቅድመ ክፍያ የምትከፍሏቸው ላይ የምታቀርቡት ነገር አለ ማለት ነው። ቅድሚያ ከሆነ ደግሞ የሚያዝላችሁ ስላለ እነሱን በደንብ በማየት ወጪዎቻችሁን በዚህ ወይ ዳይቨርሲፋይ ታደርጋላችሁ። ካፒታላችሁን በዚህ ኤክስፔንስ እያደረጋችሁ ታወጣላችሁ ማለት ነው። ስለዚህ ለቅድመ ወጪዎቻችሁ ጥንቃቄ ማድረግ ይኖርባችኋል። በሁለተኛ ኦፊስ ልትሉ ይችላል፣ ስቱዲዮ ልትላላችሁ፣ ምንም አይነት ንግድ እየሰራችሁ ከሆነ ማወቅ ያለባችሁ አንድ ነጥብ አለ። እሱም ምንድነው? ተቀናሽ የሚሆንላችሁ እና ተቀናሽ የማይሆንላችሁ አለ። ይህ ትልቅ ነጥብ ነው። ማለትም አንዳንድ ቫኬሽን ወጣና የ100,000 ብር ምንዝናና ከሆነ 100,000 ብር አይያዝልንም። ይሄንን ማወቅ መቻል አለባችሁ። ምንድነው የሚያዝልን፣ ምንድነው የማይያዝልን? ለኦፊሳችን ምንድነው፣ ለስራችንስ ምንድነው? በዋነኝነት ያው ገቢዎች ሚኒስቴር በአዲሱ ገቢ ግብር አዋጅ ባስቀመጠው 1395 ላይ ምንድነው ያሉት? በዋነኝነት ተቀናሽ የሚሆንላችሁ ፖርሽኖች እንዳሉ ሆነው ነገር ግን ነጋዴው ለስራ ጥቅም የሚያውለው መሆን መቻል አለበት ብለዋል ማለት ነው። ስለዚህ ምንድነው ለንግዳችሁ የሚቻለው የሚለውን ማወቅ መቻል አለባችሁ ማለት ነው። ስለዚህ የሚቻልና የማይቻለውን ስትለዩ ንግዳችሁ ምን ይሆናል? ምን አይነት ወጪዎችን ማብዛት አለብኝ፣ ምን አይነት ወጪዎችን መቀነስ አለብኝ ይሆናል ማለት ነው ስራችሁ። ስለዚህ ይህንን ህጋዊ መንገድ ስትከተሉ ነው የተስተካከለ ወይ የምታደርጉት ማለት ነው። ስለዚህ ለኦፊስ ነው አንበል ማለት ነው። አሁን ለድርጅታችሁ ነው የምታውሉት ነገር፣ ፈርኒቸሮች ለስራችሁ፣ አሁን ዴስክ ለስራዬ ነው የምጠቀመው፣ ፒሲ ለስራዬ ነው የምጠቀመው፣ ስልክ ለሁለቱም ይባላል። አንዳንዴ ውድቅ ይሆንባችኋል፣ አንዳንዴ ግን ያሳልፉላችኋል። የኢንተርኔት የስልክ እነዚህም ያሳልፉላችኋል። ስለዚህ ለስራው ብቻ መዋል አለበት ማለት ነው። በኋላ ላይ ግብር ስትከፍሉ ድርጅቱ ስራውን ለማስኬድ ተጠቅሞታል ወይ የሚለውን ነው የሚያዩት ማለት ነው። ስለዚህ ሄዳችሁ ስለተዝናናችሁ ብቻ ሁሉንም አይሰጧችሁ ያስባሉ። ለምንድን ነው የተዝናናችሁት? ምንድነው? ስለዚህ በቂ ማስረጃ በቂ ነገር ማሳየት አለባችሁ። የሚያዝላችሁም ነጥብ እንዳለው አንዳንዴ 1,000 ብር ይባላል፣ 30% ይባላል እንበልና መኪና ለድርጅታችሁ ከገዛችሁ ያው ስለዚህ ጉዳይ በደንብ እናወራለን። ነገር ግን የሚያዝላችሁ ነጥብ ስላለ በዛ ነጥብ ያክል ነው የምትሄዱት ማለት ነው። ስለዚህ መኪና ስትገዙ 20% ዲደክት ይደረግላችኋል። ባንክም ቢሆን ይሄን ያህል ሬት ነው ተቀናሽ የሚሆንላችሁ እየተባለ ይቀጥላል። ስለዚህ ሙሉ ምንድነው ተቀናሽ የሚሆነው፣ ምንድነው ሀፍ ተቀናሽ፣ ፖርሽን ተቀናሽ የሚሆነው የሚለውን በደንብ ማስተዋል ማየት ይኖርባችኋል። በሶስተኛው ስራ አስኪያጅ ከሆናችሁ ይሄ ነገር በደንብ ይመለከታችኋል። ስራ አስኪያጅ ሆናችሁ ፒኤልሲ ይኖራችሁ የግል ኖራችሁ ነገር ግን ራሳችሁን እንደ ሰራተኛ የማታደርጉ ከሆነና ራሳችሁን ደሞዝ የማትከፍሉ ከሆነ ዛሬ መክፈል ጀምሩ። በእርግጠኝነት ይጠቅማችኋል። ይህን ነገር በጣም ለብዙ ጊዜ ተናግሬያለሁ። ራሳችሁን ደሞዝ የማትከፍሉ ከሆነ የጡረታና የስራ ግብር የማትከፍሉ ከሆነ አያዝላችሁም። ስለዚህ ራሳችሁን ሳይበዛ ያው ብዙ ከሆነም ሰስፒሺየስ ነው ሳያንስ ለእናንተ ተገቢ የሆነውን
ትከፍላላችሁ ማለት ነው። ይህንን ስታደርጉ ተቀናሽ ስለሚሆንላችሁ ያው በአመት ይቀነስላችኋል ማለት ነው። በአራተኛው ሴሚናሮች፣ ኮርሶች፣ የተለያዩ አይነት ቪዲዮዎች ላይ ወይም የተለያዩ አይነት ፕሮግራሞች ላይ ሰራተኞቻችሁ በማሳተፍ እናም ደግሞ ለምሳሌ ማርኬቲንግ ላይ እነዚህ አይነት ቦታዎች ላይ በማዋላችሁ ንግዳችሁ እንዲያድግ አንደኛ ታደርጋላችሁ፣ በሁለተኛ ደግሞ ተቀናሽ ይሆንላችኋል ማለት ነው። ስለዚህ ይህም ወሳኝ። በአምስተኛው በድርጅታችሁ መኪና ካላችሁ ለነዳጅ የምታወጡት ለምንም ነገር የምታወሉት እንደዚሁም ስልክ ካላችሁ ኢንተርኔታችሁ፣ ፓኬጆቻችሁ እነዚህ በጠቅላላ ዲዳክት ስለሚደረግላችሁ ይህንንም እንደ አድቫንቴጅ ትጠቀማላችሁ ማለት ነው። ስለዚህ አብዛኛው በምትችሉት አቅም በድርጅቱ ለማድረግ ሞክሩ፣ ምንም አይነት ነገራችሁን ማለት ነው። በእርግጠኝነት የተስተካከለ እናም ተቀናሽ ይሆንላችኋል ማለት ነው። አንዳንዴ ትራቭል ታደርጋላችሁ፣ እሱም ተቀናሽ ይሆንላችኋል። እንደዚህ ያለ ግን ማወቅ ያለባችሁ ልክላችኋለሁ ፒዲኤፉን ፖርሽኑን ማወቅ አለባችሁ ማለት ነው። ሙሉውን ያው ግብር ብላችሁ ኮሜንት ካደረጋችሁ እናም ባዮ ላይ ሄዳችሁ ግብር ካላችሁ እልክላችኋለሁ፣ ላይቫችንንም አቀላቅላችኋለሁ ማለት ነው። ስለዚህ በቪዲዮ መጨረሻ ደግሞ የመጨረሻው በጣም ስለምትወዱት ተከታተሉኝ። በስድስተኛው እንደነገርኳችሁ ሶፍትዌሮችን፣ ማርኬቲንግ ካምፓኒዎችንና ትላልቅ ድርጅቶችን ከነሱ ጋር አንድ ላይ መስራት ነው። አሁን ይህን ነገር ገንዘብ እያገኛችሁ ላላችሁ ድርጅቶች በጣም ይመለከታችኋል። ማርኬቲንግ ድርጅቶች ደረሰኝ የማይቆርጡላችሁ ከሆነ ከነሱ ጋር አንደኛ መስራት የለባችሁም። ቫት ተመዝጋቢ መሆን አለባቸው እንዲወራረድላችሁ፣ አሁን መነግራችሁ ዲደክት እንዲደረግላችሁ ከፈለጋችሁ። ስለዚህ ከነሱ ጋር አፕሮች በማድረግ ከነሱ ጋር መስራት ይሆናል ማለት ነው። ሀየር ያስከፍላሉ እናውቃለን። ወይ ሰራተኛችሁ ማድረግ ነው፣ ኤምፕሎይ አድርጋችሁ እናንተ ስር እንዲሰሩ ነው ማድረግ። ካልሆነ ደግሞ ከማርኬቲንግ ዲፓርትመንቶችና ትላልቅ ሰዎች ደረሰኝ የሚቆርጡ ጋር ከነሱ ጋር መሆን ማለት ነው። ያለበለዚያ በምንም ታምር አታቀናንሱትም ማለት ነው። የሚያዝላችሁ በዚህ ወይ ይሆናል። በሰባተኛ ከባንክ ብድር የምትቀበሉ ከሆነ ድርጅታችሁን ለማሳደግ ከሰው ገንዘብ የምትበደሩ ከሆነም ይህንንም እንደ አድቫንቴጅ ይታያል ማለት ነው። ስለዚህ ከዘመዶቻችሁ ከቤተሰቦቻችሁ ተቀበላችሁ ኢምፖርት ልታደርጉ ትችላላችሁ፣ ምንም ልታደርጉ ትችላላችሁ። እንደዛው ደግሞ ከባንክም ሊሆን ይችላል፣ ከፋይናንሳል ተቋሞች መኪና ልትገዙ ትችላላችሁ። እነዚህ በደንብ መበደርን በደንብ ለድርጅታችሁ ላይ ሀቢት ማድረግ አለባችሁ። ይሄም እንደነገርኳችሁ ንግዳችሁን እንደጀመራችሁ ሳይሆን እያደጋችሁ ካላችሁና በደንብ ስቴብል የሆነ ኢንካም ያላችሁ ከሆናችሁ መክፈል አቅም ያላችሁ ከሆናችሁ ይጠቅማችኋል ማለት ነው። በኋላ ላይ ችግር ውስጥ እንዳትገቡ ማለት ነው። ስለዚህ በደንብ ማሰብ መቻል አለባችሁ ስትበደሩ። ነገር ግን ያው እሱ ብድርም ዲዳክት ይደረግላችኋል። ሌላኛው ለሰራተኞቻችሁ የምታወጧቸው ወጪዎች ናቸው። ዩኒፎርም ልትሉ ትችላላችሁ፣ ትሬኒንጎች ትችላላችሁ፣ የተለያዩ አይነት ፕሮግራሞች፣ የተለያዩ አይነት አክቲቪቲዎች ሊኖራችሁ ይችላል። እነዚህ ቦታዎች ላይ እነሱን አሳትፋችሁ በምትችሉት አቅም መዝግባችሁ ጽፋችሁ ሁሉም ነገር ዲቴል የሆነ ነገር ካደረጋችሁ 500 ይሆኑ 100 ይሆኑ ለሁሉም ተቀናሽ ታርጋላችሁ። ነገር ግን እነሱን እናንተ ስር ድርጅታችሁ ስር ተመዝጋቢ የሆነው የጡረታና የስራ ግብር መክፈል መቻል አለባችሁ። እነዚህ ስታደርጉላችሁ ያው ንግዳችሁም ተቀናሽ የሆነውን አውቃችኋል። በዛው የተስተካከለ ትሄዳላችሁ ማለት ነው። ስለዚህ ጥቃቅን ወጪዎችንም ሌላኛው በዋነኝነት ይሄን እምላችሁ ጥቃቅን ወጪዎቻችሁ ማሰብ አለባችሁ። ፔቲካሽ በመጀመሪያ ይሄን ማጠቀሙ ከሆነ ፔቲካሽ አድርጋችሁ ለማውጣት ሞክሩ። ሁለተኛ ደግሞ ትናንሽ ወጪዎቻችሁ ላይ በደንብ ማሰብ አለባችሁ፣ መመዝገብ አለባችሁ። ምክንያቱም ትናንሽ ወጪው ነው ተደምሮ ትልቅ የሚሆነው። ስለዚህ ለምንድን ነው የወጣው የሚለው ኤቭሪቲንግ መጽሐፍ መመዝገብ ማየት ይኖርባችኋል። ያልተመዘገበ ነገር ምንም ነገር ስለማይደረግ መመዝገብ መቻል አለባችሁ። ይህንን አብዛኛው ነገር እያወራበት እየሰማው ስላልሆነ ነው። ስለዚህ መመዝገብ ይኖርባችኋል ማለት ነው። ሌላኛው እንደነገርኳችሁ ዋነኛው ነው። ይህንንም ደግሞ የምነግራችሁ ላይቭ ስትገቡ ነው እናም ኮሜንት ስታደርጉ ነው የሚሆነው ማለት ነው። ስለዚህ አንድ ኪ ወርድ ሰጣችኋለሁ፣ ምክንያቱም እስከ መጨረሻ ስለመጣችሁ ብዙ ናቸው። ግብራችሁ እንዲቀንስላችሁ የሚያደርጋችሁ አመታዊ ላይ ገንዘቦቻችሁን ፉሊ ተጠቅማችሁት ንግዳችሁን ለማሳደግና በደንብ እንድታርጉ የሚያደርጋችሁ ምንድን ነው? ካፒታል ማሳደግ ነው ወይስ ከድርጅቶች ጋር ትርፍ መከፋፈል ነው ወይስ እንዴት ነው ምሰራው እንዴት ነው ማድረገው እያላችሁ ከሆነ በዚህ ጉዳይ ላይ ላይቭ ገብተን እናወራለን ማለት ነው። እኛ የምንጠቀመውን ሙሉ ስትራቴጂ እናም ሂሳብ መዝገባችንን ሙሉ አሳይቻችሁ ምንም አይነት ወይ ነው ምን ሄዶ የሚለውን ስለማሳያችሁ ፍሪ ያላችሁ ኮሜንት እንድታደርጉልኝ እፈልጋለሁ። እዚህ ላይ ደግሞ እያዳመጣችሁ ናችሁ እስከዚህ መታችሁ ፎሎ ማታረጉ ከሆነ አስቡት። ሰብስክራይብ የሚባለው ሰብስክራይብ አድርጉ። ምንም የሚቆጥርባችሁ የለም። ስለ ፋይናንስ፣ ስለ ገንዘብ፣ ስለ እድገት፣ ስለ ሀሳብ፣ ስለ ማይንድ ሴት እያወራን ነው። ይሄ ሁሉ ፕሮዳክሽን ላይ ኤዲት የሚያደርጉ ሁሉንም አፕሪሼት ቲሞቻችንን ይሄ ሁሉ ሰው ኢንቮልቭ አድርጎ ለእናንተ እያቀረብን ስለሆነ እናንተም ሰፖርት አድርጉ፣ እንደጋ አንድ ላይ። ስለዚህ ፍሪ ያላችሁ ኮሜንት አድርጉ። ሊንክ አስቀምጥላችኋለሁ ከስር። እዛ ላይ ገብታችሁ ፍሪ ብላችሁ ካላካችሁልኝ በምን አይነት ወይ ግብራችሁ ይቀንሳል ብለን
ጥያቄዎቻችሁንም እየመለስኩኝ ደረሰኞቻችሁን እያየን ምንድነው መያዝ ያለባችሁ ብለን እናወራለን። ወዳችኋለሁ። ሰብስክራይብ አይቆጥርባችሁ። ያው እስከዚህ መታችሁ ሰብስክራይብ ካላደረጋችሁ በጣም ነው ማዝነው። ምክንያቱም በጣም ብዙዎቻችሁ ቪዲዮቻችንን እየወደዳችሁ እያያችሁ ነው። ነገር ግን ብዙዎቻችሁ ደግሞ ሰብስክራይብ እያደረጋችሁልን አይደለም። ስለዚህ ልመና አይደለም። ነገር ግን ንግዳችሁን እንዲያድግ ከፈለጋችሁ ቢዝነስ ላይ አንድ ላይ መስራት የምንችልበትን እድል የተለያዩ አይነት ፕሮግራሞችን በየጊዜ ላውንች እያደረግን ስለሆነ አይ ሆፕ ትጠቀሙበታላችሁ። የዛሬ ቪዲዮ ግን ግብራችሁ እንዴት ይቀንስላችኋል ብለን ያወራ ነው። በደንብ ለመዘርዘር ሞክሬያለሁ። ነገር ግን ከዚህም በላይ አሉ። ማለትም አውርተን የማንጨርሳቸው አሁን ላይ ለማሳጠር ያክል ነው ያወራሁት። ነገር ግን ብዙ እኛ የምንጠቀማቸውን አሳያችኋለሁ። ሂሳብ መዝገባችን ኤቭሪቲንግ ዲቴል ገብቼ ሙሉ እንዴት እንደምንጠቀም አሳያችኋለሁ። የእናንተንም ጥያቄ ደግሞ እንመልሳለን። ስለዚህ ፍሪ ብላችሁ ከላካችሁልኝ ኢዝ ማተር ኦፍ ታይም መቼ እንደሚሆን አልወሰንም ቀን። ነገር ግን ዛሬ ይሁን ነገ ወስነን እዚህ መጥቼ ማሳወቃችሁ ነው። አይ ሆፕ ትወዱታላችሁ። እናም በዚህ ነገር ተጠቅማችሁበታል። አንድ ነገርም ቢሆን የተሻለ ነው ብዬ አስባለሁ ማለት ነው። ስለዚህ ሀሳባችሁን አስቀምጡልኝ። ሰብስክራይብ ኤንድ ፍሪ ብላችሁ ላኩልኝ። ወዳችኋለሁ።